በዓለም ላይ የሆነ ነገር በአጋጣሚ ተፈጠረ ሲባል ሰምታችሁ ይሆናል። ነገር ግን አሁን የምነግራችሁ 15 ታሪኮች አጋጣሚ የሚለው ቃል አይገልጻቸውም። ለምሳሌ የአንድ ሰው ሞትና ልደት ከታዋቂ ሳይንቲስቶች ጋር ምን ግንኙነት አለው? ወይስ አንድ ጥይት ሰውን ለመግደል 20 ዓመት ሊታገስ ይችላል? እነዚህ ነገሮች የታቀዱ ወይም ዴስቲኔትድ ይመስላሉ። እስከ መጨረሻው ተከታተሉኝ፣ ምክንያቱም ቁጥር 1 ላይ ያለው ታሪክ ጭንቅላታችሁን ያዞረዋል። እንኳን ወደ አቦድ ፋክቶስ በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አጋርነታችሁን አሳዩ። ኦኬ ሌትስ ጎ። 15ኛ የታይታኒክ ትንቢት። ታይታኒክ በ1912 ከመስመጧ በትክክል 14 ዓመት በፊት ሞርጋን ሮበርትሰን የተባለ ጸሐፊ ዘ ሬክ ኦፍ ዘ ታይታን የሚል ልብ ወለድ መጽሐፍ ጽፎ ነበር። በመጽሐፉ ላይ ያለው መርከብ ስም ታይታን ይባላል። ልክ እንደ ታይታኒክ ሁሉ ሊሰምጥ የማይችል ተብሎ ይነገርለታል። በሚገርም ሁኔታ በመጽሐፍ ውስጥ መርከቧ የሰመጠችው በኤፕሪል ወር በአትላንቲክ ውቅያኖስ ላይ ነበረ። በአይስበርግ ተመታ ነው የሰመጠችው ደግሞ። እንዲያውም በመርከቡ ላይ የነበረው የነፍስ አድን ጀልባዎች ቁጥርና የሞቱት ሰዎች ብዛት ከእውነተኛው የታይታኒክ አደጋ ጋር በጣም ይቀራረባል። I don't know. 14ኛ ያልታደሉት ወንድማማቾች። ይህ ታሪክ በቤርሙዳ ደሴት የተከሰተ ነው። በ1974 ኤርስኪን የተባለ ወጣት በሞፔድ ወይም በትንሽ ሞተር ሳይክል ላይ እያለ በታክሲ ተገጭቶ ህይወቱ አለፈ። በትክክል ከአንድ ዓመት በኋላ ወንድሙ ኔቪል በዛው ሞፔድ ላይ እያለ በታክሲ ተገጭቶ ሞተ። የሚገርመው ደግሞ ገጭቶ የገደለው ያው ቀድሞ የነበረው ታክሲ ነው። ያው ቀድሞ የነበረው ሾፌር ሲሆን ታክሲ ውስጥ የነበረው ተወጋዥም ቢሆን ያው ቀድሞ የነበረው ሰው ነበር። 13 የአንስታይንና ሆኪንግ ሚስጥር። ታላቁ ሳይንቲስት ስቴፈን ሆኪንግ የተወለደው ጥር 8 ቀን ሲሆን ይህ ቀን ደግሞ ጋሊሎ ጋሊሊ በሞተ በ3ኛው ዓመት ላይ የሚውል ነው። ከዛም በላይ የሚያስገርመው ደግሞ ሆኪንግ የሞተው ማርች 14 ቀን ሲሆን ይህ ቀን አልበርት አንስታይን የተወለደበት ወይም የልደቱ ቀን ነው። የሶስቱ ታላላቅ አእምሮች ልደትና ሞት በጊዜ ሰንሰለት የተሳሰረ ይመስላል። 12 የኦሃዮ ብቸኛ መኪኖች። በ1895 ያቺ አስቂኝ በሆነችውና ችግር በማያጣት በኦሃዮ ግዛት ውስጥ የነበሩት መኪኖች ሁለት ብቻ ነበሩ። በዛን ዘመን መንገዶች ሰፊና መኪኖች በጣም ጥቂት ነበሩ። ሆኖም ግን በአጋጣሚ እነዚህ ሁለት ብቸኛ መኪኖች እርስ በርስ ተጋጭተዋል። በዛ ሰፊ ግዛት ውስጥ ሆነው እንዴት ተገናኝተው እንደተጋጩ ዛሬም ድረስ እንደ እንቆቅልሽ ይታያል። 11 ማርክ ትዌይን እና ኮሜቱ። ታዋቂው ጸሐፊ ማርክ ትዌይን በ1835 ሃሌ ኮሜት በታየበት ዓመት ተወለደ። እርሱም ሁሉ ጊዜ በኮሜቱ መጣው በሚቀጥለውም በኮሜት ሄዳለው ይል ነበር። ኮሜቱ በየ76 ዓመቱ ይታያል። በትክክልም ኮሜቱ በድጋሚ በታየበት በ1910 ዓመተ ምህረት ማርክ ትዌይን ከዚህ ዓለም በሞት ተለየ። 10 ቫዮሌት ጆሴፍ። ቫዮሌት በመርከብ ላይ የምትሰራ አስተናጋጅ ነበረች። በ1911 ኦሎምፒክ የተባለው መርከብ ከአደጋ ሲተርፍ እሷ በመርከቡ ላይ ነበረች። በ1912 ደግሞ ታይታኒክ ስትሰምጥ እሷ በህይወት ተርፋለች። ከዛ በ1916 ብሪታኒክ የተባለው መርከብ ፈንድቶ ሲሰምጥ እሷ አሁንም በህይወት ተርፋለች። ለ3 ጊዜያት ከሞት መትረፏ አንሲንከብል የሚል ቅጽል ስም ሰጥቷታል። 9ኛ ንጉስ ኡምቤርቶና መንታው። የጣሊያኑ ንጉስ ኡምቤርቶ አንድ ምግብ ቤት ውስጥ ምግብ ለማዘዝ ሲቀመጥ የምግብ ቤቱ ባለቤት ልክ እንደ ንጉሱ መንታው ነው አገኘ። ወሬ ሲጀምሩ ሁለቱም የተወለዱት በተመሳሳይ ቀንና ሰዓት መሆኑ፣ ሚስቶቻቸው ስማቸው ማርጋሪታ እንደሚባልና ምግብ ቤቱ የተከፈተው ንጉሱ ዘውድ በጫነበት ቀን መሆኑን አወቁ። በሚቀጥለው ቀን የምግብ ቤቱ ባለቤት በጥይት ተመቶ ሲሞት ንጉሱን በዛው ሰዓት በጥይት ተመቶ ተገደለ። 8ኛ ያልሰመጠችው ድመት። ሳም የተባለችው ድመት በሁለተኛው ዓለም ጦርነት ቢስማርክ የተባለው የጀርመን መርከብ ሲሰምጥ ተረፈች። ከዚያ ኮሳክ የተባለው የብሪታንያ መርከብ ሲሰምጥ ድጋሚ ተረፈች። በመጨረሻ አርክ ሮያል የተባለው መርከብ ሲሰምጥ አሁንም ተረፈች። ከሶስት ታላላቅ የጦር መርከቦች መስመጥ በኋላ ድመቷ ስራዋን እንድታቆም ተደርጎ በቤተ መንግስት ውስጥ በሰላም ኖራለች። 7 ሊንከን እና ኬኔዲ። በእነዚህ ሁለት ፕሬዝዳንቶች መካከል ያለው ተመሳሳይነት በጣም ያስደነግጣል። ሊንከን ወደ ኮንግረስ የገባው በ1846 ሲሆን ኬኔዲ በ1946 ገባ። ሊንከን ፕሬዝዳንት የሆነው በ1860 ሲሆን ኬኔዲ ደግሞ በ1960 ሆነ። ሁለቱም አርብ ቀን ጭንቅላታቸው ላይ ተመተው ተገደሉ። የሊንከን ጸሐፊ ስም
ኬኔዲ ሲሆን የኬኔዲ ጸሐፊ ስም ደግሞ ሊንከን ነበር። ስድስተኛ የታመርላን እርግማን። ሰኔ 19 1941 የሩሲያ አርኪኦሎጂስቶች የታላቁን ወራሪ ታመርላን መቃብር ከፈቱ። በመቃብሩ ላይ መቃብሬን የሚከፍት ከእኔ በላይ የከፋ ወራራ ይለቀቅበታል የሚል ጽሑፍ ነበር። መቃብሩ በተከፈተ በትክክል በሶስተኛው ቀን ሂትለር ኦፕሬሽን ባርባሮሳ የተባለውን ወረራ በሩሲያ ላይ ጀመረ። መቃብሩ በድጋሚ በክብር ሲቀበር ደግሞ ሩሲያ በጀርመን ላይ ድል መቀናጀት ጀመረች። አምስተኛ አን ፍራንክ እና ማርቲን ሉተር ኪንግ። አን ፍራንክ በጀርመን አይሁዶች ላይ የሚደርሰውን ግፍ በመጽሐፍ ያሳወቀች ናት። ማርቲን ሉተር ኪንግ ደግሞ ለአፍሪካ አሜሪካውያን መብት የታገለ ታላቅ መሪ ነው። እነዚህ ሁለት የተለያዩ ታሪካዊ ዳራ ያላቸው ሰዎች በተመሳሳይ ዓመት 1929 ተወለዱ። ማርቲን ሉተር ኪንግ ባይገደሉ ኖሮ ሁለቱም ዛሬ በህይወት ቢኖሩ እኩል እድሜ ይኖራቸው ነበር። አራተኛ የሆቨር ግድብ አጋጣሚ። በግድቡ ግንባታ ወቅት ለመጀመሪያ ጊዜ አደጋ ደርሶበት የሞተው ሰው ጆርጅ ቲየርኒ ይባላል። ታህሳስ 20 ቀን 1912 ነው ጊዜው። በትክክል ከ13 ዓመት በኋላ ግንባታው መጠናቀቁ በተበሰረበት ቀን ታህሳስ 20 1935 የመጨረሻው ተጎጂ የሆነው የሞተው ልጅ የራሱ ልጅ ፓትሪክ ቲየርኒ ነበር። የሞቱበት ቀንና ሰዓትም አንድ አይነት ሰዓት ነበር። ሶስተኛ ዴኒስ ዘሜናስ። ማርች 12 1951 ዓ.ም በዩናይትድ ስቴትስ ሃንክ ኬትቻም የተባለ ሰው ዴኒስ ዘሜናስ የተባለ የካርቱን ገጸ ባህሪ ያወጣ። በትክክል በዛው ቀን በዩናይትድ ኪንግደም ለንደን ውስጥ ዴቪድ የተባለው ሰው ልክ በዛው ስም ሌላ የካርቱን ገጸ ባህሪ ያወጣ። ሁለቱም ሰዓሊዎች አሜሪካና እንግሊዝ ሆነው ያለምንም ግንኙነት ተመሳሳይ ስምና ተመሳሳይ ጸጉር ያለው ገጸ ባህሪ መፍጠራቸው እስከዛሬ የሚገርም አጋጣሚ ነው። ሁለተኛ የበቀል ጥይት። ሄንሪ ዚግላንድ የተባለ ሰው ፍቅረኛውን ትቷት ስለሄደ ወንድሟ በንዴት ሊገለው ተኩሶ ሄንሪ መሬት ላይ ወደቀ። ጥይቱ ግን ሄንሪ ሳያገኘው ዛፍ ላይ አርፎ ነበር። ሄንሪ የሞተ መስሎት ወንድሟ ራሱን አጠፋ። ከ20 ዓመት በኋላ ሄንሪ ያንን ዛፍ በዲናማይት ሊያፈነደው ሲሞክር ፍንዳታው ጥይቱን ከዛፍ ውስጥ አስፈንጥሮ የሄንሪ ጭንቅላት ላይ አረፈ። ጥይቱ በትክክል ከ20 ዓመት በኋላ ኢላማውን አገኘ። አንደኛ መኖክሴውና ህፃኑ። ጆሴፍ የተባለ መኖክሴ በ19ኛው ክፍለ ዘመን ኦስትሪያ ውስጥ መንገድ ላይ ሲሄድ አንድ ህፃን ከፎቅ ላይ ሊወርቅ ሲል አይቶ ያዘው። ያ ህፃን አዶልፍ ሂትለር ነበር። ሆኖም መኖክሴ ያንን ልጅ ከዓመታት በኋላ በድጋሚ ወንዝ ውስጥ ሊሰምጥ ሲል አተረፈው። አንድ ሰው ደጋግሞ ከአደጋ ማትረፍ ምን አይነት አጋጣሚ ነው! ጭራሽ ያተረፈው ሰው ደግሞ አዶልፍ ሂትለር ነበር። እነዚህ ታሪኮች አጋጣሚ ናቸው ወይስ ከጀርባቸው ሌላ የሚመራ ኃይል አለ? እናንተን ይበልጥ ያስገረማችሁ የትኛው ታሪክ ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁና ለወዳጆቻችሁ ማድረሳችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የአቦት ፋክቶስ ቤተሰብ ሁኑ። በቀጣይ በአስገራሚ ቪዲዮ እስክንገናኝ ቸር ቆዩ።